እና ግን ዛሬ ማን እንደሚበልጥ እንግዲህ ዓለም ሁሉ ነው የመሰከረው። በአንድ ዳኛ ቢሆን ኖሮ እንግዲህ እፍርት ነው የሚባለው በልጅነት ችግር የለውም። አሁንም እንወዳደር ካልከኝ እሞክራለሁ። እንግዲህ እስቲ ያንን የተነካህበትን የመጀመሪያውን መዝሙር ቁጥሩን ጭምር ካላልክ 50 ፑሽ አፕ አለ ቅጣት። የነገረኝን በሙሉ እስከሚያደርግልኝ ታምኖ በክፉ ቀን መሸሸጊያ በሐሩር ጥላዬ ሆኖ ሲበላኝ ሙቶ አጎረሰኝ ሲጠማኝ ዋየዝትኝ ሰውም ላፈር ሲለኝ ኢየሱስ እንታይተወኝ እንደ በደል ያልከፈለኝ በረከቱ ቤቴ ገብቷል። በነፍስና በስጋዬ በረከቱ ቤቴ ሞልቷል። ሲበላኝ ያጎርሰኝ ሲጠማኝ ማጠጣኝ ልባርከው ጌታዬን ልባርከው ኢየሱሴን ልባርከው ጌታዬን ልባርከው ኢየሱሴን ልባርከው በሰማዩ ስፍራ ባረከኝ የረገጥኩትን አወረሰኝ። ታዲያ ምን ልስተው ለጌታ እስቲ ከፍ አድርጉልኝ በልልታ። ይቀጥላል። በጣም ይቅርታ ማለት በዚህ አጋጣሚ እንዴት ቁጥሩን አልያዝከውም ብሎ ዘማሪ ተስፋዬ ጫላ እንዳያዝንብኝ። ሁለቴ ነው የሚያዝንብኝ። ሁለቴ መጀመሪያው ብቻችንን ሆነን አሁን በህዝብ ፊት ሁለቴ ነው የሚያዝንብህ። እንግዲህ ተስፍሽ ማን አብልጦ እንደሚወድ ተመልከት። የነገረኝን በሙሉ እስከሚያደርግልኝ ታምኖ በክፉ ቀን መሸሸጊያ በሐሩር ጥላዬ ሆኖ ሲጠማኝ ምንጭ ፈለገ ሲርበኝ ደግሞ አጎረሰኝ። ሰው አይን ላፈር ሲለኝ ኢየሱስ አንዴም ሳይተወኝ እንደ በደል ያልከፈለኝ ምሕረቱ ስለኔ በስቷል። በነፍስና በስጋዬ በረከቱ ቤቴን ሞልቷል። እንዴት ታዲያ ዝም ልበል ይህንን ሁሉ አይቼ ልስገድ ልውደቅ በግንባሬ ማደር